ግን ከዚያ በኋላ የኳታር ንግሥት ለመሆን ተሳክቶላታል። ሀብት አፍርታ በዓለም ላይ እጅግ ባለጸጋ ሰው ሆነች። እሷ የኳታር እቴጌ፣ የልዕልቷ ሼክ ሐሞሳ ነች። በኳታር የገንዘብ ስልጣን ቢኖራትም ሕዝቡ በአስደናቂው አፈ ታሪኮች ላይ የበለጠ ፍላጎት አለው። የእስረኛ ልጅ ከመሆን ወደ ልዕልትነት፣ ከዚያም ወደ ንግሥት እናትነት ተሸጋገረች። የሞዛ ወደ ዙፋን የመግባት አስደናቂ ተአምር ነበር። ዛሬ ስለ ሞዛ አፈ ታሪክ እንማራለን። ታዲያ የዚህች አስደናቂ ሴት ታሪክ ምንድን ነው? ልዕልትና ከዚያም የንግሥት እናት ለመሆን ስትሄድ የነበሩትን እንቅፋቶች ሁሉ እንዴት አሸንፋለች? ለማወቅ ሙሉውን ቪዲዮ ይመልከቱ። ለኳታር ሕዝብ 1971 የሚታወስና የሚከበርበት ዓመት ነበር፣ ምክንያቱም የእንግሊዝን የቅኝ ግዛት አገዛዝ በመጨረሻ አቁመው ብሔራዊ ሉዓላዊነታቸውንና ነፃነታቸውን የመለሱበት ዓመት ነበር። ለሞዛ ግን አሳዛኝ ዓመት ነበር። ኳታር ነፃነት ተሰጥቷት ከፍተኛ መጠን ያለው ዘይትና ጋዝ አግኝታ ነበር። ስለዚህ በወቅቱ የኳታር የጎሳ መሪ የነበረው ካሊፋ ለግል ጥቅም መፈንቅለ መንግሥት አዘጋጀ። ከአጎቱ ልጅ ስልጣን ያዘ። በመጨረሻም የኳታር የበላይ መሪ ሆነ። ስልጣን የያዙት ካሊፋ የነዳጅና የጋዝ ሀብቶችን ብቻ ማግኘት ፈለጉ። ይህም ከሌሎች የጎሳ መሪዎች ቂም አስከትሏል። የሞዛ አባት ከእነሱ አንዱ ነበር። ለካሊፋ ዘይትና ጋዝ የክልሉ መሆን እንዳለበት ደጋግሞ ነግሮታል። ስለዚህ ካሊፋ ተቆጥቶ እስር ቤት አስገባው። ካሊፋ ሚስቱንና ሴት ልጁን ወደ ኩዌት አጋዘ። ስለዚህ የሞዛ አባት እስረኛ ሆነ። ከዚያን ጊዜ ጀምሮ ሞዛ የእስረኛ ልጅ እንደሆነች በመታወጅ ሕይወቷን ጀመረች። ነገር ግን ካሊፋ ወደ ኩዌት ያባረራት ልጅ በኋላ አማቹ እንደምትሆንና ግዛቱን ብቻዋን እንደምትገለብጥ አስባ አታውቅም። አባቷ ታስሮ የነበረ ቢሆንም ቤተሰቧ ሞዛን ከሁሉ የተሻለውን የባህል አስተዳደግ ሰጥተዋታል። የእስረኛ ልጅ የመሆን ዝና ያላት ሞዛ የኳታር ዩኒቨርሲቲ ገብታ ተማረች። የእስረኛ ልጅ የመሆን ዝና ያላት ሞዛ የኳታር ዩኒቨርሲቲ ገብታ ተማረች። በዚህ ጊዜ ጥሩ ተማሪ ብቻ ሳይሆን ቆንጆም ነበረች። በዩኒቨርሲቲ ቆይታዋ፣ በንግግር ችሎታዋ በፍጥነት የከተማው መነጋገሪያ ሆነች። በዚህ ጊዜ የኸሊፋን ልጅ የሆነውን የዘውድ ልዑል ሐማድን አገኘችው። ዕጣ ፈንታ ድንቅ ነገር ነው። ሁለቱ ከዚህ በፊት ተገናኝተው በማያውቁበት ጊዜ ተገናኙ። ቀድሞውንም የዘውድ ልዑል የነበረው ሐማድ በይፋዊ ጉዳይ ላይ የኳታር ዩኒቨርሲቲን እየጎበኘ ነበር። ለመጀመሪያ ጊዜ ወደ ዩኒቨርሲቲ ሲገባ ሞዛን በሕዝቡ መካከል አየ። ሐማድ በሚያንጸባርቀው መልኩ ተሳበ። መጀመሪያ ላይ ሲያዩት ወደ ዳትና ወደ ቤተ መንግሥቱ ሊወስዳት ወሰነ። ሐማድ ከልጅነቱ ጀምሮ በምዕራቡ ዓለም የተማረ በመሆኑ የጨዋታ ልጅ አልነበረም። ለለውጥ ቁርጠኛ የሆነ ወታደራዊ ጄኔራል ነው። ብልህ ሞዛም የሐማድን ተሰጥኦ ያደንቃል። አገሪቱን ለመለወጥ ተመሳሳይ እምነት ነበራት። ስለዚህ ከጎኗ ለመዋጋት እንደ አጋር ትመለከተዋለች። እና ከንጉሳዊው ቤተሰብ ጋር ከተጋባች በኋላ አባቷ ሊድን ይችላል። ስለዚህ ሐማድ ለሞዛ ጠንካራ ጥያቄ ሲያቀርብ፣ ሐማድ ኦፊሴላዊ የዘውድ ልዕልት እንዳለው ቀድማ ታውቃለች ቢሆንም አዎ ለማለት አላመነታችም። ግን ነገሩ ይኸው ነው። የሐማድ አባት የሞዛን አባት እስር ቤት ያስገባው ያው ካሊፋ ነው። የሞዛን ከራሱ ልጅ ጋር ጋብቻ ይቀበላል። ሐማድ እሷን ለማግባት የወሰደው እርምጃ ከኸሊፋ ከፍተኛ ተቃውሞ ገጥሞት እንደነበር መገመት እንችላለን። ካሊፋ የጠላቱን ሴት ልጅ አማች እንድትሆን እንዴት ፈቀደ? ነገር ግን የሐማድ ሞዛን የማግባት ፍላጎት በጣም ጠንካራ ስለነበር ከአባቱ ጋር እንኳን ተለያየ። ምናልባት ካሊፋ ለልጁ በጣም አወድሶት ይሆናል። እሱ ግን ስምምነት አድርጓል። ነገር ግን ቅድመ ሁኔታም አድርጓል። የሞዛ ዘመዶች በሰርጉ ላይ እንዳይገኙ እና የዘውድ ልዕልት ሚስት ከእናቷ ይልቅ ወደ ሰርጉ እንድትሸኛት ጠየቀ።
በእነዚህ ጭካኔ ሁኔታዎች ውስጥ የአባቷን ጠላት ልጅ አግብታ የኳታር ንጉሣዊ ቤተሰብን በር የከፈተችው በዚህ ጭካኔ ነበር። ሞዛ ሐማድን ካገባች በኋላ በባሏ ተወደደች። ይህም የሐማድን ሕጋዊ ሚስት በጣም አስቆጣት። ስለዚህ ልደቷን ሞዛን ለማሾፍ ተጠቅማበታለች። እንቁ ከሸካራ አሸዋ ሊፈጠር እንደማይችል ተናግራለች። ሞዛ በጭካኔ ቃሎቿ አልተሸነፈችም። የስቴፔው አሞራዎች እንቁዎችን እንዴት ማድነቅ እንዳለባቸው እንደማያውቁ በመግለጽ በሚያምር ሁኔታ ተበቀለች። ቤተ መንግስቱ ለእኔ ለመቆየት በጣም ጥሩ ቦታ መሆኑን አረጋግጣችኋለሁ። ከዓመታት በኋላ መልሷን በብልሃቷ አጸደቀች። ድሃ ሁለተኛ ሚስት አልነበረችም፣ እውነተኛ ንግሥት ነበረች። ካሊፋ በወቅቱ መላውን የኳታር ንጉሣዊ ቤተሰብ የገዛበት ምክንያት ቤተሰቡ በተለይም በወቅቱ በበለጸጉ የመካከለኛው ምስራቅ ንጉሣዊ ቤተሰቦች ውስጥ በሁሉም የነዳጅ እና የጋዝ ሀብቶች ላይ ሞኖፖሊ ስለነበረ ነው። ሀብት በጣም አስፈላጊ የድርድር ነጥብ ብልህዋ ሞዛ የኸሊፋን ሀብት ለማውደምና ኃይሉን ለማፍረስ በኢኮኖሚው ዘርፍ ለመጀመር ወሰነች። ግን በእርግጥ ኢኮኖሚያዊ አስተሳሰብ ያላትና አስተዋይ ሴት ነች። የእንቁ ኢንዱስትሪ በኳታር ውስጥ አስፈላጊ ኢንዱስትሪ ነው። በንብ አዝመራ ወቅት አምራቾች ትላልቅ እህሎችና ጥሩ ቀለም ያላቸውን እንቁዎች ይሰበስባሉ። ስለዚህ ሞዛ በንግድ ችሎታዋ እድሉን በፍጥነት አየች። ነገር ግን ከሌሎች በተለየ መንገድ አደረገችው። ሰዎች ጥራት ያላቸውን እንቁዎች እንደሚፈልጉ እና ዝቅተኛ ጥራት ያላቸው እንቁዎች እንደማይፈልጉ ተሰማት። ስለዚህ ትኩረቷን ወደ ዝቅተኛ ደረጃ እንቁዎች አደረገች። ከፍተኛ መጠን ያላቸውን የሁለተኛ ደረጃ እንቁዎች በዝቅተኛ ዋጋ ገዛች። ከዚያም ወደ የተለያዩ የቤት ዕቃዎች አዘጋጀቻቸው። ይህም አዲስ የእንቁ ሽያጭ ቦታ ከፍቷል። ያልነበሩት የሁለተኛ ደረጃ እንቁዎች ወዲያውኑ ተወዳጅ ሆኑ። ስለዚህ ሞዛ የእንቁ አዝመራ ንግድ ውስጥ ገባች። እድል ሁልጊዜ ጠንክረው ለሚሰሩ ሰዎች ይጠቅማል። ተፈጥሯዊ ጥቁር እንቁ ካገኘች በኋላ ግን አማቷ ካሊፋ የእንቁ አፍቃሪ ነበረች። ብልህዋ ሞዛ እንቁን ከኸሊፋ $1 ሚሊዮን ለማግኘት ተጠቅማለች። ይህ ገንዘብ ለንግድዋ የመጀመሪያው የገንዘብ ባልዲ ሆነ። ገንዘቡን በአርቴፊሻል እንቁ እርሻ ላይ ኢንቨስት ለማድረግ ተጠቅማበታለች። ልዩ የንግድ ችሎታዋ ብዙም ሳይቆይ በንግድ ዓለም ውስጥ ዝና እንድትታተርፍ አድርጓታል። እሷም በሐማድ ልብ ውስጥ እጅግ የማይተካት ሴት ሆነች። በ1985 ካሊፋ የሞዛን እያደገ የመጣውን ኃይልና ክብር ለመፈተሽ እየሞከረ ነበር። ልጁን ሐማድን ነገዱን ለማስታረቅ ሰበብ ሶስተኛ ሚስት እንዲያገባ ጠየቀው። ሐማድ የንጉሣዊ ቤተሰብን ክብር ለመጠበቅ እንደገና ለማግባት ተስማማ። ነገር ግን ለሞዛ ካለው ፍቅር እና እሷን ለመንከባከብ ካለው ፍላጎት የተነሳ ለአባቱ ቅድመ ሁኔታ አቀረበ። ሞዛ የንጉሣዊ ቤተሰብን ጉዳዮች እንድትቆጣጠር ፈለገ። እሷ የንጉሣዊ ፋይናንስ እና የኢንቨስትመንት ፕሮጀክቶች ኃላፊ መሆን ነበረባት። ሞዛ ሰዎችን መቅጠር ጀመረችና ራሷ ፕሬዚደንት ሆነች። የንጉሣዊ ቤተሰብ የመጀመሪያውን የግል የኢንቨስትመንት ቡድን አቋቁማ እውነተኛ የካፒታል ሥራዎችን ጀመረች። ገንዘብ የማግኘት ፍላጎቷ እውን ሆነ። ነገር ግን የባለቤቷ ሐማድ ትልቅ የለውጥ ራዕይ ገና አልተፈጸመም። በ1995 ዕድሉ ለጥንዶቹ ደረሰ። ሐማድ በሞዛ ድጋፍ አባቱ ካሊፋ በስዊዘርላንድ በእረፍት ላይ እያለ መፈንቅለ መንግሥት አካሄደ። ሐማድ ዙፋኑን ተረከበ። አዲሱ የኳታር ገዢ ሆነ። ሞዛም ንግሥት ሆነች። ካሊፋም በችኮላ ሲመጣ አሁን ያለውን ሁኔታ መቀበል እንዳለበት ብቻ አየ። ንግሥት የሆነችው ሞዛ አባቷን ወዲያውኑ ከእስር ቤት አስወጣችው። ከዚያን ጊዜ ጀምሮ ገና ዙፋኑን የተረከበችው ሐማድ በሚስቱ እርዳታ ተከታታይ ማሻሻያዎችን ጀመረ። በአጭር ጊዜ ውስጥ
ኳታር ለሁሉም ነፃ የጤና አጠባበቅና ነፃ ትምህርት ነበራት። ነገር ግን እንዲህ አይነቱ ከፍተኛ የደህንነት ፖሊሲ በመንግስት ፋይናንስ ላይ ከፍተኛ ጫና አሳድሯል። ሆኖም ሞዛ እንደገና ጥቧን አበርክታለች። ለባለቤቷ ዘይትና ጋዝ አንድ ቀን እንደሚያልቅ ነገረችው። አሁን ዘይት በዶላር መለዋወጥና ከዚያም ገንዘቡን ኢንቨስት ለማድረግ እና ዋጋ ለማሳደግ መጠቀም አለብን። በዓለም ዙሪያ ኢንቨስትመንቶች ሲኖሩን የህዝባችንን የረጅም ጊዜ ደህንነት ከማረጋገጥ ባለፈ የትንሽ መሬታችንን ሰንሰለት እንሰብራለን። ልዩ አስተሳሰቧና ስትራቴጂዋ በባለቤቷ ሐማድ አድናቆትን አትርፏል። በሞዛ ሐሳብ መሰረት ሐማድ ብሔራዊ የኢንቨስትመንት ባለስልጣንን አቋቋመ። ሞዛን የመምራት አስፈላጊ የሆነውን ሥራ አደራ ሰጠችው። በዚህም የአገሪቱን የንግድ ገጽታ ከፍታለች። የሪል እስቴት ኢንዱስትሪው ከመጀመሩ በፊት ሞዛ $58 ቢሊዮን በርካታ ንብረቶችን ለመግዛት አውላለች። ከእነዚህም ውስጥ የለንደንን ረጅሙን ሕንፃና ትልቁን የቅንጦት ክፍል ሱቅ ጨምሮ። ቫለንቲንን $1 ቢሊዮን ለለንደን ኦሊምፒክ መንደር በ$900 ሚሊዮን ገዛች። በለንደን ከብሪታንያ ንጉሳዊ ቤተሰብ የበለጠ ንብረቶች አሏት። እጅግ በጣም ብዙ የኢንቨስትመንት ፕሮጀክቶች የሞዛን ገቢ እንዲያድግ አድርገዋል። ከንብረት በተጨማሪ፣ ትኩረቷን በሥነ ጥበብ ላይ አድርጋለች፣ ይህም ትልቅ ጥቅም አለው። ከዚያም በወቅቱ አወዛጋቢ በሆነው የሥነ ጥበብ ሥራ ላይ $400 ሚሊዮን አውጥታለች። በዓለም ላይ ከፍተኛ ዲዛይነሮችን አስመዘገበች። በኳታር ዋና ከተማ 4 የዓለም ደረጃ የሥነ ጥበብ ጋለሪዎችን ገንብታ ሁሉንም አስገባች። በ2012፣ በመጨረሻ ለጥረቷ ሁሉ ተሸለመች። ከዚህ በፊት የገዛችው አወዛጋቢ የሥነ ጥበብ ሥራ ዋጋ በከፍተኛ ሁኔታ ከመጨመሩም በላይ የጥበብ ጋለሪዎቿ የኳታርን የቱሪዝም ኢንዱስትሪ አሳድገዋል። የኳታር ኢኮኖሚ በመዝለል አድጓል። መላው አገሪቱ ሀብታምና ኃያል ሆናለች። በ2021 ኳታር ምንም ሥራ አጥነት የሌለባት አገር ሆነች። በአገሪቱ ውስጥ ዝቅተኛ ገቢ ያላቸው ሰዎች እንኳን መኪናና ቤት አላቸው። ዜጎች አሁንም ነፃ የኤሌክትሪክ ኃይል፣ የውሃ፣ የጤና እንክብካቤና ትምህርት ይኖራቸዋል። አሁን ሐማድ ዙፋኑን ለሞዛ እና ለሞዛ ልጅ እያስተላለፈ ነው። እሷም አሁን የንግሥት እናትና በሁሉም አስፈላጊ ዝግጅቶች ላይ ከፍተኛ ታዳሚ ነች። የተናቀች እስረኛ ልጅ ከመሆን ወደ 100 በጣም ኃይለኛ ሴቶች ተሸጋግራለች።